ተመልካቾቻችን እንኳን በዚህ ቻናል በሰላም መጣችሁ። ይህ ዲጂታል ነው። በዚህ ቻናል እንግዲህ በጣም እንደሚታወቀው የተለያዩ ወይም ማይንድሴት ላይ ፎከስ ያደረጉ ፕሮግራሞችን ወደ እናንተ እዚህ የማደርገው ዛሬ ደግሞ ስለ ፊክስድ ማይንድሴት እና ስለ ግሮዝ ማይንድሴት ነው የማወራችሁ ማለት ነው። ፊክስድ ማይንድሴት ማለት ምን ማለት ነው? ጀስት የሆነ ሲንግል ፖይንት ላይ ወይ የሆነ ሲንግል አይዲያ ላይ ጀስት ያለፈው አይዲያ ሊሆን ይችላል whatever it is is not ready to አዳዲስ የሆኑ ነገሮችን ለመቀበል ሬዲ ሳይሆን ሲቀር ይፈቀማል ማለት ነው። ያ ማለት ፊክስድ እንለዋለን። ፊክስድ ማለት ጀስት ኮንሲስተንትሊ ይሄ ውጪዎች እንደላሉ መሰላችሁ ኮንዘርቫቲቭ ናቸው ተብሎ ይታመናል። ወይም ወግ አጥባቂ ሊሆን ይችላል ነው ጀስት አንዴ አክሴፕት ያደረገው ነገር በተለያየ ሳይንቲፊክ ሊሆን ይችላል፣ በናቹራል ሊሆን ይችላል፣ በተለያየ ወይ ሊመጡ ለውጦችን ለመቀበል ሬዲ ያልሆነ ሰው ፊክስድ ማይንድ አለው ማለት ነው። ይህ ደግሞ ምንድነው? በተለያየ ሚስ ሊያድግ የሚችለው ጀስት ሜቢ ነው ባክግራውንድ ስናይ ነው፣ ካልቸራል ሊሆን ይችላል ነው፣ ሃይማኖታዊ በተለያየ ብሊፍ ላይ ያመነ ሰው ሲሜንሲን ግሮዝ ሊያደርግ የሚችለው ማለት ነው። ፍሌክሲብል ወይ ሌላኛው ሁለተኛው ማይንድሴት ምንድነው? ግሮዝ ማይንድሴት ነው። ግሮዝ ማለት ምን ማለት ነው? ቼንጅ የማድረግ ፕሮባቢሊቲ ያለው ለምሳሌ ወደ አዳዲስ ነገሮች ሲመጡ ያን አዳዲስ ነገሮችን ለመቀበል ሬዲ የሆነ ሰው ማለት ነው። እንደዚህ አይነት ማይንድሴት ያለ ሰው ግሮዝ ማይንድሴት አለን ማለት ነው። ይህ ደግሞ የሚያሳድጉ ሰው ራሽናል የሆኑ ሰዎች ናቸው። ይህ ማይንድሴት ወይ እንደዚህ አይነት ግሮዝ ማይንድሴት ውስጥ ሊገቡ የሚችሉ ሰዎች ማለት ነው። ይህ ነገር ደግሞ ሞር ኤክስፓንድ ወይም ማስፋፋት የሚችለው እንዴት ነው? ጀስት ነው ነገሮች አዲስ ነገሮችን በመቀበል በሳይንቲፊካሊ በናቹራል በተለያየ ወይ ፕሩፍ የሆኑ ነገሮችን አክሴፕት በማድረግ እና በማንበብ ይሆናል ማለት ነው። ዲጂታል ለዚህ ቻናል ሰዎች ሰብስክራይብ ማድረግ እንዳይረሳ። ቀጣይ ቪዲዮ እስከምንገናኝ ድረስ